ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ ወደ ዜናዬ ከማለፌ በፊት በቅድሚያም የመንግስት መገናኛ ብዙሃን እንደምታዩቸው የኢትዮጵያ ፖሊስ በምርጥ ስራ አፈጻጸም የወርቅ ተሸላሚ ሆነ የሚል ዜና እያወጡ ይገኛሉ ከጥይታቸው ከራባቸው የተረፈነው በብስጭት ለመግደል ማለት ነው በጣም የሚገርም ዜና ነው እየሰማን ያለነው ስዩም ተሾመን ፍርድ ቤት ማቅረብ ያቃተው ፖሊስ ተቋማዊ ቅርጹ ጠፍቶበት በግለሰቦች እየተሽከረከረ የፍርድ ቤት ትዕዛዝን ማስፈጸም ያቃተው ፖሊስ ፍርድ ቤት በነፃና በዋስትና የሚፈታቸው አለቅም ይያለ ህግን የሚጥሰው ፖሊስ የዜጎችን ደህንነት ከመጠበቅ ይልቅ ንጹሃንን በማፈንና በመደብደብ ሰብአዊ መብትን በመክሰስ የሚታወቀው ፖሊስ በምርጥ የሥራ አመራር የወርቅ ተሸላሚ ሆነ ይሉናል እነፋና እነ ኢቲቪ ሸላሚው ማን ነው ካላችሁ የብልጽግናው ሲቪል ሰርቪስ ኮሚሽን ምንትስና ምንትስ ሽታዬ ይባባላሉ እንደሚለው መሆኑ ነው ወደ ሰዓቱ ዜናዎች እንለፍ ትናንት በወልቃይት ጉብኝት ባደረጉበት ወቅት ተናግረውታል የተባለ ንግግር አስመልክቶ የአማራ ማስ ሚዲያ ኮርፖሬሽን ያመጣው ዜና አቶ ጌታቸው ረዳ አስተባበሩ ትናንት ሰኔ 16 ቀን 2017 ዓ.ም በሁመራ የተካሄደውን ውይይት ተከትሎ የአማራ ሚዲያ ኮርፖሬሽን አማራ ባወጣው ሪፖርት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣው ሪፖርት ነው አቶ ጌታቸው ያስተባበሩት አቶ ጌታቸው በሰጡት ማስተባበያ እኔ በወልቃይትም ይሁን ጸገዴ የኢኮኖሚ ተጠቃሚነት እንጂ የማንነት ጥያቄ አለ ብዬ አላምንም ብለዋል በዛሬ ዕለት በጉዳዩ ዙሪያ አዲስ ስታንዳርድ የጠየቃቸው አቶ ጌታቸው የአሚኮ ዘገባ ከአውዱ ውጭ የተወሰደ ነው ሲሉ መናገራቸው ተዘግቧል በመድረኩ ላይ የገለጽኩት እኔ በወልቃይትም ይሁን ጸገዴ የማንነት ጥያቄ አለ ብዬ አላምንም የኢኮኖሚ ተጠቃሚነት ጥያቄ እንዳላውቃለሁ ያም ሆኖ ግን የኔ እምነት እንደተጠበቀ ሆኖ እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ ጥያቄው በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት ነው ያልኩት ብለዋል አቶ ጌታቸው በመድረኩ ላይ የነበሩት አብዛኞቹ ያስመላሽ ኮሚቴ መሆናቸውን የገለጹት አቶ ጌታቸው ወደ ደጋው ወጥተን ህዝቡም ጋር ተነጋግረን የህዝቡ ስሜት ምን እንደሆነ በተሟላ መልኩ ለመረዳት እንሞክራለን ብዬ ነግሬያቸዋለሁ ብለዋል ከዚህ ውጪ ግን አሚኮ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣው ዘገባ ከንግግራቸው አውድ የወጣ እንደሆነ ነው አቶ ጌታቸው ያስረዱት አንዳንድ የትግራይ አክቲቪስቶች ግን ጉዳዩ በአሚኮ የተዘገበውን ጌታቸው ከማለቱና ካለማለቱ በላይ ነው አጠቃላይ ጌታቸው ረዳ ወደ ቦታው ሄዶ አብሯቸው ባንድ አዳራሽ የተሰበሰበው የትግራይን ህዝብ በግፍ ከገደሉና ካፈናቀሉ ወንጀለኞች ጋር ነው ከነሱ ጋር ለስብሰባ መቀመጥ በራሱ የትግራይን ህዝብ እንደመካድ ነው በማለት ተቃውሞ እያሰሙ ናቸው ሆኖም እነዚሁ ተቃውሞ የሚያሰሙ አካላት ወልቃይትን አስመልክቶ ያለው ስር የሰደደ ችግር በምን መልክ መፈታት እንዳለበት አልጠቆሙም አቶ ጌታቸው ረዳ ከትግራይ ክልል ጊዜያዊ መስተዳድር ፕሬዝዳንትነት ተነስተው የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር ተደርገው ከተሾሙ ወዲህ ብልጽግና ከፍ ያለ ውጥረት ባሉባቸው ቦታዎች ሁሉ ከአንዱ ጫፍ ወደ ሌላኛው ጫፍ መጠቀሚያ ያደረጋቸው መምጣቱ ምቾት ይሰጣቸው አይመስሉም ትናንት በሁመራው ስብሰባ መድረክ ላይ ሲታዩ ራሱ በሐሳብና በጭንቀት ርቀው መሄዳቸው ያሳብቃል ይህ በእንዲህ እንዳለ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሰሜን ጠገዴ ወረዳ በተለያዩ ቦታዎች በመከላከያና በፋኖ ኃይሎች መካከል ጠንከር ያለ ውጊያ በመካሄድ ላይ መሆኑን የአካባቢው ነዋሪዎች ተናግረዋል ሰሞኑን በአማራ ፋኖ ብሔራዊ ኃይል ፋኖችና በመከላከያዎች መካከል ጠንከር ያለ ውጊያ የተካሄደባቸው ቦታዎች በርካታዎች መሆናቸው ነው ነዋሪዎች የተናገሩት ከነዚህ መካከል በጠገዴ ወረዳ ልዩ ስሙ ጎቤ ተብሎ በሚጠራ ቦታ በሰሜን ጠገዴ ወረዳ በረሃ አካባቢ ባለችው እምባጋ ላይ በተባለች አነስተኛ ከተማና በጭልጋ ወረዳ ዳንጉራ አካባቢ የተደረጉት ውጊያዎች እንዳስጨራሽ ንቅንቅ የተደረገባቸው ናቸው ተብሏል ላለፉት ቀናት አካባቢው በከባድ መሳሪያ ጭምር ሲናጥ መክረሙንና በወረዳዎቹ ከፍ ያለ ውጥረት መንገሱን የተናገሩት ነዋሪዎቹ ዛሬ ቀትር ላይ የመንግስት ኃይሎች አካባቢዎቹን ለቀው በመውጣታቸው ውጊያው ጋብ ብሏል ብለዋል
በአማራ ፋኖ ብሔራዊ ኃይል የአራተኛ ደጃዝማች ኮር ጎቤ ክፍለ ጦር የህዝብ ግንኙነት መምሪያ ከዚያው ከግንባር በሰጠው መግለጫ በዛሬው ዕለት ከማለዳ አንስተው ባደረጉት ውጊያ ብቻ ከፍ ያለ ድል መቀዳጀታቸውን አስታውቋል። ዛሬ ከማለዳ አንስተው ብቻ እስካሁን ድረስ ወደ 40 የሚጠጉ ወታደሮች ሰለባ ሆነዋል። 9 ቁስለኞችና ምርኮኞች ተመዝግበዋል። ከ30 በላይ ክላሽ፣ 12 የወገብ ትጥቅና የብሬን ሽንሽልን ጨምሮ በርካታ ጥይቶችና ትጥቆችን ማርከናል። ከሌሎች ምርኮኞች ውጭ ከውጊያው የተረፉ 6 የጸረ ሽምቅ ተዋጊ ወታደሮች ከነሙሉ ትጥቃቸው በሰላም ወደ ጎቤ ክፍለ ጦር አውራምባ ብርጌድ ተቀላቅለዋል። ለማጥቃት ከመጣው የአገዛዙ ኃይል ገሚሱ ሰለባ ሲሆን የተቀረው ባገኘው አቅጣጫ ተበታትኖ ጠፍተዋል ብለዋል። በወልቃይት ጠገዴ ሰቲት ሁመራ ዞን በተለያዩ ቦታዎች እየተደረጉ ያሉትን ውጊያዎች አስመልክቶ እስካሁን ከመከላከያ በኩል የተሰጠ መግለጫም ሆነ ማስተባበያ የለም። ከኢትዮጵያ መንግስት ለአፍሪካ ልማት ባንክ ሊከፈል ሂደት ላይ እያለ የተዘረፈን 4.8 ሚሊዮን ዩሮ ለማስመለስ ኢንተርፖል ጣልቃ መግባቱን መሰረት ሚዲያ ዘግበዋል። ገንዘቡ የተዘረፈው ሜክሲኮ ባሉ ማፊያዎች ነው ተብለዋል። የዛሬ 2 ዓመት ገደማ ከኢትዮጵያ መንግስት ለአፍሪካ ልማት ባንክ ሊከፈል ሲል 4.8 ሚሊዮን ዩሮ ገደማ መሰረቁ ይታወሳል። በወቅቱ በዚህ ዙሪያ በፋይናንስ ሚኒስትሩ በአቶ አህመድ ሼዴና በአፍሪካ ልማት ባንክ የኢትዮጵያ ኃላፊ አብዱል ካማራ መሃል የተካረረ ንግግር ከተደረገ በኋላ የባንኩ ኃላፊ በኢትዮጵያ ጸጥታ አካላት መደብደባቸው አይዘነጋም። የተደበዳቢው ፎቶም በወቅቱ ማህበራዊ ሚዲያ ላይ በስፋት መሰራጨቱ ይታወሳል። አፍሪካ ኢንተለጀንስ አሁን ይዞት የወጣው መረጃ ይህን ገንዘብ ለማስመለስ ዓለም አቀፉ የፖሊስ ተቋም ኢንተርፖል ጣልቃ መግባቱን ጠቁመዋል። በሜክሲኮ ያሉ አጭበርባሪዎች ገንዘቡን እንደዘረፉት የሚጠቁመው የአፍሪካ ኢንተለጀንስ ዘገባ ኢንተርፖል ድምፁን አጥፍቶ ላለፉት በርካታ ወራት በዝርፊያው ዙሪያ ምርመራ እያደረገ እንደሚገኝ ይጠቁማል። የባንኩ የጸረ ሙስና ዳይሬክተር ሳንቶስ ዳ ኮስታ እና ኢንተርፖል ከዛሬ 2 ዓመት ገደማ ጀምሮ ኢትዮጵያ በየዓመቱ ለባንኩ የምትከፍለው ገንዘብ እንዴት እንደተዘረፈ ምርመራ እያደረጉ መሆናቸው ታውቋል። ዝርፊያው ከተፈጸመና የባንክ ኃላፊው ላይ ድብደባ ከተፈጸመ በኋላ የአፍሪካ ልማት ባንክ ዓለም አቀፍ ሰራተኞችን ከኢትዮጵያ አስወጥቶ ነበር። በወቅቱ ባንኩ ቅሬታውን ለመንግስት አቅርቦ የነበረ ሲሆን መንግስትም አስቸኳይ ማጣራት አድርጎ ውጤቱን ይፋ እንደሚያደርግ ገልጾ በቃሉ አለመገኘቱ ለባንኩ ሰራተኞች ከሀገር መውጣት ምክንያት ሆኖ ነበር። የአፍሪካ ልማት ባንክ ኢትዮጵያ ውስጥ የ308 ሚሊዮን ዶላር ዋጋ ያላቸው 8 ፕሮጀክቶች አሉት። ብፁዕ አቡነ ሳዊሮስ በሚያስተዳድሩት በሸገር ሲቲ ሀገረ ስብከት የቦሌ አራብሳ ቅዱስ ጊዮርጊስ ገዳም የስብከተ ወንጌል ኃላፊና የአንድ ልጅ አባት የሆኑት መምህር ብርሃነ መስቀል በጸጥታ ኃይሎች ታፍነው ከተወሰዱ ወራት ማስቆጠሩ ተነገረ። መምህር ብርሃነ መስቀል የካቲት 16 ቀን 2017 ዓ.ም ምሽት 4 ሰዓት አካባቢ በመኖሪያ ቤታቸው ሳሉ ምንም አይነት መለዮ ባለበሱና የፖሊስ ፓትሮል በያዙ በቁጥር 8 በሚሆኑ የኦሮሞ ታጣቂዎች ታፍነው የደረሱበት ከጠፋ እነሆ 5 ወራት ተቆጥረዋል። መምህሩ እስካሁን በህይወት ስለመኖር አለመኖራቸው እንዲሁም በምን ምክንያት ወዴት እንደተወሰዱ ባለመታወቁ ምክንያት ምዕመናን ጭምር ጭንቀት ላይ ቢሆኑም ሀገረ ስብከቱም ሆነ ቤተ ክህነት ምንም ያሉት ነገር የለም። በተያያዘ ዜና በቤተክርስቲያን አባቶች ላይ እንደ አዲስ ጥቃት እየተፈጸመ ባለበት በአሁኑ ወቅት ዘወይንዬ በሚል መጠሪያው የሚታወቀው መምህር ደረጀ ነጋሽ ከስራ ቦታው ታፍኖ መወሰዱ ታውቋል። መምህር ደረጀን የመንግስት የጸጥታ ኃይሎች አፍነው ከወሰዱት በኋላ የት እንዳደረሱ አልታወቀም ነበር ያሉት የመረጃው ምንጮች የመታፈኑ ዜና በስፋት መዳረሱን ተከትሎ ሜክሲኮ በሚገኘው የፌደራል ፖሊስ በሚገኘው የእስረኞች ማቆያ ውስጥ እንደሚገኝ መገለጹን አስረድተዋል። መምህር ዘወይንዬ በጸጥታ ኃይሎች ታፍኖ ለእስር የተዳረገውም በሰሞኑ በጤና ባለሙያዎች የመብት ጥያቄ ዙሪያ በማህበራዊ ትስስር ገጹ በሰራው ቪዲዮ ምክንያት እንደሆነ ተነግሮታል። የጤና ባለሙያዎችን የመብት ጥያቄ ያነሱ ሌሎች ገጣሚያንና አክቲቪስቶችን በተመሳሳይ መንገድ ከየቤታቸውና ከየስራ ገበታቸው በጸጥታ ኃይሎች ታፍነው እየተወሰዱ መታሰራቸውን መረጃዎች ያመለክታሉ። ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸውን የፌደራል ዋና ኦዲተር ገለጸ። የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባውን እያካሄደ ነው። በስብሰባው የፌደራል ዋና ኦዲተር የፌደራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርትን አቅርበዋል። ዋና ኦዲተር መሰረት ዳምጤ ባቀረቡት ሪፖርት በ7 የፌደራል ተቋማትና በ7 ቅርንጫፍ ጽሕፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስት የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ ተገኝቷል ብለዋል። መመሪያን ሳይከተሉ ግዢ ከፈጸሙት ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴርና የብሔራዊ ተሃድሶ ኮሚሽን እንደሚገኙበት ዋና ኦዲተር መሰረት ዳምጤ ተናግረዋል። እንዲሁም አርሲ ዩኒቨርሲቲና በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር 2 ቅርንጫፍ ጽሕፈት ቤት
ከነዚህ ተቋማት መካከል ውስጥ መሆናቸውን ገልጸዋል። የኦዲት ሪፖርቱ በአክሱም ዩኒቨርሲቲና በሁለት የጉምሩክ ቅርንጫፍ መስሪያ ቤቶች ከ3.2 ሚሊዮን ብር በላይ በጥሬ ገንዘብ ጉድለት መገኘቱና ሌሎች ግኝቶችንም አካቷል። በዚሁ የፓርላማ መድረክ ላይ ባለፈው ዓመትና ከዚያም በፊት በፌደራል ዋና ኦዲተር መስሪያ ቤት በተካሄደ ሂሳብ ምርመራ በድምሩ ከ23 ቢሊዮን ብር በላይ ከህግና መመሪያ ውጭ ወጪ ያደረጉ መስሪያ ቤቶች 86 በመቶውን አሁንም ለመንግስት አልመለሱም ተብሏል። መስሪያ ቤቱ ባካሄዳቸው የሂሳብ ህጋዊነት ምርመራዎች ያላግባብ ወጪ ተደርጎ የተገኘ ከ20 ቢሊዮን ብር በላይና በዛሬው የምንዛሬ ዋጋ ከ3 ሚሊዮን ብር በላይ ዋጋ ያለው $23,000 በላይ አድፋፍተው የተገኙ የፌደራል መስሪያ ቤቶች ገንዘቡን ለመንግስት እንዲመልሱ ታዘው ነበር ተብሏል። ትዕዛዙን ስለመፈጸማቸው ለማረጋገጥ በ2016 በጀት ዓመት በተደረገ ምርመራ የመለሱት ገንዘብ ከ14 በመቶ እምብዛም እንደማይበልጥ ተመልክቷል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።